ቤተሰብ እንግዲህ ፍፄ ዛሬ ጠለፋ ይዟል። ጠለፋ አምሳለን ጠልፏታል። አምሳለን ጠልፏታል። እንዴ ፍፄ ይሄ እኮ የብሩኬ ኮረጃ ነው አይደል? የጓደኛ አሚን ሲጠልፍ አይተህ ኮራጃ። አይ እኔ እኮ እንደው ግርም የምትሉኝ የቡታጅራ ልጆች በራሶች እኮ አይዲያ አትመጡም። በሰው በኩረጃ ብቻ ያሳካል። ጥሩ ነው። ፍጽዬ ያሰብከው የልብህን ያርግልህ፣ ያሳካልህ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ያንጣልን። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ፍፄ ብትለው ቢላት አልቀበልም ብላለች። እንግዲህ ፍቅር በግድ ነው ወደ ጠለፈው አምርቷል ማለት ነው። እንግዲህ ፍፄ መግቢያው ላይ ደግሞ ጥሩ ነገር ነግሮናል። እኔ እሱን እንኳ አላምንም። ብዙዎች ተመስገን ለሁሉም ጊዜ ያለው ብሎ ስቶሪ ላይ ባረገው ብሩኬ በቃ ሀሚ ፍቅሩን ተቀበለች እያሉ ተርጉመውታል። ብዙዎች ደግሞ ያስኔራ ይቅርታ ኳስ አፌ ላይ ገባ አንዳንዴ እያዝልኛ። ይሄ ብሩኬ የሚወዳቸው ኳስ ተጫዋቾች ዛሬ እነሱ የመጨረሻ ዋንጫ የሚያነሱበት ቀን ስለሆነ ለእሱ ነው ተመስገን ያለው የሚሉም አሉ ኮሜንታተሮች። ብቻ ያው ኮሜንታተር ታውቃላችሁ፣ ሁሉም በየራሱ አስተያየት ነው የሚሰጠው። ፍፄ ደግሞ እንግዲህ ብሩኬና ሀሚ በጣም ደስ ቦለ። ሁለት ደስታ ነው ያለኝ። የመጀመሪያው ደስታ ብሩኬና ሀሚ ፍቅራቸውን ተገላለጹ። ጥሩ ነገር ልነግራችሁ ነው ብሎ ሰበር አድርጎናል። እንግዲህ ፍጽዬ እንግዲህ ትናንት የብሩኬን ስለገለጸ የብሩኬን ነው የሚያወራው ወይስ ሀሚ ተቀበለችው ደግሞ ብሎ ግልጽ አላረገም። ስለዚህ እኛ የምንጠብቀው ቪዲዮውን ነው። አላቅም እኔ እንጃ። ብሩኬ እንደዛ ትናንት እውነት ልቡ ስብርብር ብሎ ቪዲዮን አይተ አድራ ልቧ ራርቶ ከሆነ አላቅም። ሀሚዬ ሳታፈቅረው ቀርታ አይደለም፣ ውስጧ ላይ ብዙ ጥያቄ ስላለ እንጂ ሴት ልጅ ደግሞ ድንገት ዱብዳ ስለሆነባት ነው። ጊዜ ይፈጃል። ብሩኬ ትዕግስት የለውም በሚለው ነገር ነው እንጂ ሰውን ትንሽ ስጋት ያደረገው ለውሳኔ ስለሚቸኩል እንጂ ትቀበለዋለች። በጣም ድብን አርጋ ታፈቅረዋለች። ወደ ገደለው ስንገባ እንግዲህ ፍጽዬ ፍቅር በግድ እኮ አይሆንም ወንድሜ፣ ልክ ነው። ፍቅር ችግር ነው። አንድ ሰው ላይ ልብ ካለ ፍቅር እህቶቼ ከልቡ እስኪዋጣ ያን ሰው ይቸገራል። ወደ ሌላ ለመሄድ ብዙ ፈተና ይደርስበታል። እኛ እንግዲህ ድራማ ነው ብለን ደምድበን አንተ ለካ የእውነት ነው ያፈቀርከው። ዛሬ ጭራሽ ደግሞ ብሩኬን ልታስታውሰው ብለህ ነው እንዴ ብሩኬን መኪና ይዘህ የመጣው? አስበዋል? እንግዲህ ቶቼ ቤኪ ነው ሚኪ ስማቸው አይለየኝም። ሚኪ ነው ይዟት የመጣው። እሱ እንግዲህ የብሩኬን ብሩኬ አቅም ለሸርመውን መኪናው ዝም ብዬ የሆነ ቦታ ደርሼበት ልንጣ ስለው እሺ አለኝ ብሎ ነው። ብሩኬ ለእሷ መሆን ምናምን የሚያውቀው ታሪክ የለም። እና ስለዚህ እንግዲህ እኔ እኮ ፍጽዬ መኪናውን እኮ ስታዩ በርቀት አስበዋል። ወይኔ ናፍቆኝ ነበር። ብሩኬን ላይ ነው ብሩኬን ዛሬ ላገኘው ነው ብላ እኮ እና የልቧ ስንጥቅ ብሎ ይሆናል በሩቁ ስታዩ መኪናው ማለት ነው። ወይ ፍቅር ሞኙ አለ። ስለዚህ ደግሞ አንተ ደግሞ ስትመጣ ስትጠይቃል ሌላ ሲሆንባት ደግሞ ልቧ ስብር። እንግዲህ ፍፄ ዛሬ እንግዲህ ይቅርታ አድርጉልኝ፣ ለተንኮል ለሌላ ለመጥፎ ነገር አይደለም። ቢያንስ ለ3 ቀን ለ4 ቀን ቁጭ አድርጌ እንደምወዳት በደንብ ተወቀው ላስረዳት ላግታት ነው። የኔን ቤት ስለማታውቀው ቤቴ ነው እንግዲህ ያለው። ያው የነ ብሩኬን ታውቀዋለቻ። ቤቴ ነው ማግታት ብሏል። እንግዲህ ያሳካል ፍጽዬ ያሳካል። እሷ ያው ለቤት አገትካት፣ ጉድጓድ አስገባሃት። አሁንም በውስጧ ህልም አላት። እሱም ታውቃለህ ህልሟ ማን እንደው። እሱ ደግሞ አይሳካልሽም ህልምሽ። እንግዲህ ትናንት ጀምሮ ቢቋጭ ጥሩ ነው። ትናንት እንግዲህ ያሰብሽው ሰውዬ እንደው ያንቺማ ሴት መሆን እስኪያስጠላ እኮ ነው። ግድ ካላፈቀርከኝ ብለሽ እንደው እራሱ የወጣሽበት ሰውዬ ላው ላይ ማለት ነው። የወጣሽበት ሰውዬ ትናንት እንግዲህ ለሚወዳት አብራ መከራ ስቃይ ላሳለፈችው
ሴትነቷን ለምታስተከብር ለጀግናዋ ሴት ለሀይሚዬ ፍቅሩን ገልጿል። ስለዚህ ትናንት ለሁሉ ሴት እባካችሁ ብሏል። ተዋርዳችኋል፣ በቴክስ ምልኩ አቁሙ ብሏል። በቃ ትናንት ነው እንግዲህ ትናንት ቀን ጀምሮ የብሩኬ አፍቃሪዎች ወደ ህይወታችሁን ወደ ሌላ ማዞር አለባችሁ። ወደ ሌላ ሰው ማለት ነው። ተስፋ እንድቆርጡ ትናንት የመጨረሻው ቀን ተነግሯቸዋል። ደግሞ አጠፉም እኮ ሀሚ አታፈቅረውም አትቀበለውም ብላችሁ ደግሞ አሁንም ተስፋ አድርጋችሁ ቁጭ የምትሉ ትኖራላችሁ። ምን ጉድ እኮ ነው። ስለዚህ አንዱ አንቺ አምሳለ ነሽ። ይቅርታ እህቴ ከብሩኬ ቁረጭና ውልቅ አርገሽ ጣይና ብሩኬ የሚለውን ልብሽ ውስጥ ተስፋ የምታረጊው ልጅ ለሚወድሽ ለጥሩ ነው። እውነቴን ነው። ፍፄም ጥሩ ልጅ ነው። የሚጎዳሽ ልጅ አይደለም። ልብሽን ወደ ፍፄ አርጊው። ገብቶሻል? እና እንግዲህ ፍፄ ያሳካልህ እገታው ያማረ የሰመረ ይሁን። እንግዲህ 4 ቀን እገታ ፍቅርህን የምትቀበልበት ያርግልህ። እሺ ብላ ያው ችግር ነው እኮ እህቶቼ፣ ሁለቱ አንድ ካልሆኑ አንድ ሰው አፍቅሮ አይሆንም። አንድ ሰው አፍቅሮ በጣም ችግር ነው። እኔ እንጃ እንደው ወንድም ያዘንኩል እዚች ላይ ልብ ስለወደቀ በጣም አዝኛለሁ። እውነቴን እህቶቼ፣ ሴት ናት አውቃለሁ፣ ግን ስርዓት ቢስ ናት። እኛ በ4 ቀን እንኳ ገምተናታል። ብሩኬ አያውቃት 4 ቀን ብቻ 4 ቀን ሆዷን ስለሞላላት ስላዝናናት አይታ ማታውቀው መኪና ላይ ስለወጣች